ሰላም ጤና ይስጥልን የሄሬ ኒውስ ተመልካቾቻችን የሰዓቱን ዜናዎች ወደ እናንተ ማድረሳችንን ጀምረናል። አብራችሁን ቆዩ። የአስመራ ከባድ ቀውስ ኢሳያስ በገዛ እጃቸው ኤርትራን እያፈረሷት ነው። አስመራን ጨምሮ በመላው ኤርትራ የከፋ መሰረታዊ አገልግሎቶች መዋቅር መፈራረስና አስደንጋጭ ቀውስ መከሰቱ ተነገረ። የቀድሞ የሻዕቢያ ታጋይና የኖርዌይ ዩኒቨርሲቲ ተመራማሪ የሆኑት ዶክተር ሙሐመድ ከይር ኡመር እንዳጋሩት በሀገሪቱ የከፋ የንጹህ መጠጥ ውሃና የኤሌክትሪክ እጥረት ተባብሷል። ነዋሪዎችም ውድና ጨዋማ የሆነ የቦቴ ውሃ ለመግዛት ተገደዋል። ከዚህም በላይ እንደ ፓራስታሞል ያሉ መሰረታዊ የሕክምና ማስታገሻ መድኃኒቶች እንኳን በሀገር ውስጥ ጠፍተው ጥቂት ኪኒኖችን በቤት ውስጥ ማግኘት እንደ ትልቅ እድል የሚታይበት አሳዛኝ ደረጃ ላይ ደርሷል። የኑሮ ሁኔታው ይህን ያህል እየተባባሰና ሀገሪቱ ወደ ማጥ እየገባች ቢሆንም የሻዕቢያ ስርዓት የውትድርናና የግጭት ፍላጎት ከቶውንም ቀንሷል ሊባል አይችልም። ለብዙ ኤርትራውያን አሁን ላይ ትልቁ የህልውና ስጋት ውጫዊ ጠላት ሳይሆን የፕሬዝዳንት ኢሳያስ አፈወርቂ ፖሊሲዎች መሆናቸው ተመራማሪዎች ጠቁመዋል። ይህ እጅግ አሳሳቢ ሁኔታ ኢሳያስ በገዛ አምሳላቸው የሰሯትን ሀገር በራሳቸው እጆች እያፈራረሷት ይሆን የሚል ከባድ ጥያቄ አስነስቷል። የኢትዮጵያ ልማት ባንክ የ31 ሚሊዮን ዩሮ ብድር ሊሰጥ ነው። የኢትዮጵያ ልማት ባንክ በግጭት አደጋ በተጎዱ አካባቢዎች ለሚገኙ የጥቃቅን አነስተኛና መካከለኛ ኢንተርፕራይዞች 31 ሚሊዮን ዩሮ ብድር ሊሰጥ ነው። በአፋር፣ በአማራና በትግራይ ክልሎች ለሚገኙ የማኒፋክቸሪንግ አገልግሎት፣ የንግድ ስራ፣ ኮንስትራክሽን እና የግብርና ማቀነባበሪያ ኢንተርፕራይዞች ብድር ቀርቧል ተብሏል። የባንኩ የጥቃቅን አነስተኛና መካከለኛ ኢንተርፕራይዞችና የግሪን ኢኮኖሚ ፕሮጀክቶች ዳይሬክተር ተፈራ በፍቃዱ ብድሩ በተመጣጣኝ የወለድ መጠን ስርዓት እንደሚቀርብ ገልጸዋል። ለኢንተርፕራይዞቹ የቀረበው ብድር በአነስተኛ የወለድ መጠን በተመረጡ 4 ባንኮችና 1 ማይክሮ ፋይናንስ በኩል እንደሚቀርብ አመላክተዋል። የብድር አቅርቦቱ በሴቶችና በወጣቶች ለተቋቋሙ ኢንተርፕራይዞች ቅድሚያ የሚሰጥ ሲሆን የአውሮፓ ህብረትና የጀርመን ልማት ባንክ ብድሩን ማቅረባቸው ከባንኩ ያገኘነው መረጃ ያመላክታል። የኢትዮጵያ ልማት ባንክ በግጭትና በተፈጥሮ አደጋ ለተጎዱ አካባቢዎች ለሚገኙ ኢንተርፕራይዞች በዝቅተኛ የወለድ መጠን ብድር ለማቅረብ የሚያስችል ስምምነት ከአጋር አካላት ጋር ባለፈው ግንቦት ወር ላይ መፈጸሙ ይታወሳል። ፓርላሜንታዊ ስርዓት ሳይቀር የጠቅላይ ሚኒስትር ስያሜ በፕሬዝዳንት ይተካ የሚል ምክረ ሀሳብ ቀረበ። በኢትዮጵያ የወደፊት መንግስት አስተዳደር ስርዓትና የስልጣን መዋቅር ላይ ፓርላሜንታዊ ወይስ ፕሬዝዳንታዊ ይሁን የሚል ምክረ ሀሳብ በአንድ የ50 ተመካካሪዎች ቡድን ተነሳ። በኢትዮጵያ ሀገራዊ ምክክር ኮሚሽን በአንድ የ50 ተመካካሪዎች ንዑስ ቡድን የወደፊት የመንግስት አስተዳደር ስርዓት የዲሞክራሲ አይነትና ተስማሚነት ዙሪያ ሰፊ የውይይት ምክረ ሀሳቦችን እንዳነሱ ጠቅሰው በበርካታ መነሻ ነጥቦች ላይም የሀሳብ መግባባትና ልዩነቶች እንደተንጸባረቀ አመላክተዋል። የአንድ 50 ንዑስ ቡድኖች ስብስብ ለ250 ስልታዊ ቡድኖች በትላንትናው ዕለት ምክረ ሀሳብ ሲያቀርቡ በእነሱ ቡድን ውስጥ በተካሄደው ውይይት ላይ የፓርላሜንታዊ ስርዓት የተሻለ ነው የሚል ሀሳብ መነሳቱን ሲናገሩ የፓርላሜንታዊ ስርዓት የህዝቦችን ውክልና የሚያረጋግጥ ለትክክለኛ ዲሞክራሲ የሚጠቅም በብዙ ማንነቶች ውስጥ ለህብረትና ለፖለቲካዊ መረጋጋት አቅም የሚሰጥ አስፈጻሚውን ለጥያቄ የሚያቀርብና በፌዴራሉ መንግስትና በክልሉ መካከል የመካከለኛ ተስማሚነት የሚፈጥር ስርዓት በመሆኑ ዙሪያ ትልቅ መግባባት ላይ ተደርሷል ሲሉ ሀሳባቸውን አቅርበዋል። አክለውም ፓርላሜንታዊ ስርዓት በሀገሪቱ ለረጅም ጊዜ የኖረችበት ቀላልና ቀጥተኛ ስርዓት ነው። አስፈላጊ ሲሆን የመንግስት ለውጥ ለማድረግ ቀላል ነው ብለው ጠንካራ ፓርቲዎች እንዲፈጠሩ ያበረታታል በሚል በጎ ጎኖቹ ተነስተው ተተንትነዋል ሲሉ ተደምጠዋል። ምክረ ሀሳብ አቅራቢው ሲቀጥሉ በሌላ በኩል ግን ከፍተኛ ድምጽ ያገኘው ፓርቲ የበላይነት ሊፈጥር የሚችል በመሆኑ እንደ ክፍተት የሚነሳበት መሆኑን ያመላከተ ሀሳብ መንጸባረቁን አልሸሸጉም። ጠንካራ ብሔረሰቦች ባሉበት ኢትዮጵያ የፓርላሜንታዊ ስርዓት የተሻለና ተመራጭ መሆኑ በብዙዎች የተደገፈና ተራማጅ ሀሳብ የቀረበበት ነው ሲሉ አክለዋል። በተጨማሪም ከዚህ ጋር ተያይዞ የፓርላሜንታዊ ስርዓት ለኢትዮጵያ አስፈላጊ መሆኑ እንደተጠበቀ ሆኖ በአሁኑ ጊዜ በሀገሪቱ 2 መሪዎች የሚገኙበት ሁኔታ መኖሩ እንደ ሀሳብ ቀርቧል ተብሏል። እሳቸው መሪ ሀገር ሲሉ የጠሩት ጠቅላይ ሚኒስትርና ርዕሰ ብሔር ወይንም ፕሬዝዳንት በተመለከተ ገለጻቸውን ሰጥተዋል። የዚህ ቡድን ሀሳብ በመቀጠልም በኢትዮጵያ ሁኔታ የፕሬዝዳንት ቢሮ ሚናው ስነ ስርዓታዊ፣ ሴሪሞኒያል፣ ክብረ በዓላዊ የመወሰን ስልጣን የሌለው ነው ያሉ ሲሆን ንጉሳዊ ስርዓት በሌለበት የርዕሰ ብሔር ወይም የፕሬዝዳንት ሚና እጅግ አነስተኛ ነው ብለዋል። ስለዚህ የርዕሰ ብሔርና የመሪ ሀገር ሚናዎችን ማጣመር የተሻለ ይሆናል በሚል ሀሳብ ቀርቧል። ይህ ሁኔታ ወጪንም ይቆጥባል፣ የቢሮ መደራረብንም ይቀንሳል በማለት በቡድናቸው የተነሳውን ሀሳብ አሰምተዋል። የደቡብ አፍሪካን ምሳሌ ያነሱት የዚሁ የአንድ የ50 ቡድን ምክረ ሀሳብ አቅራቢ የፕሬዝዳንት ቢሮ እማኝ በማድረግና ይህንን በመከተል የፓርላሜንታዊ ስርዓት እንዲኖርና መሪ ሀገሩ ደግሞ ፕሬዝዳንት
ተብሎ እንዲጠራ ኃላፊነቱም ያስፈጻሚውን እንዲሁም የርዕሰ ብሔር ስነ ስርዓታዊ ስልጣንን አጣምሮ እንዲይዝ ማድረግ የተሻለ ነው በሚል በአብዛኛው ስምምነት የተደረሰበት ሀሳብ መቅረቡ ተጠቅሷል። በዚህ መልኩ ከሆነ ደግሞ መሪ ሀገሩ ወይንም በፓርላማ የሚመረጠው ፕሬዝዳንት የስልጣን ዘመኑ 6 ዓመት እንዲሆን ሀሳብ ቀርቧል ተብሏል። 6 ዓመትም አንድ የምርጫ ዘመን እንዲሆን በአብዛኛው ስምምነት ላይ ተደርሷል ተብሏል። ይህ በእንዲህ እንዳለ አሁን ላይ በፓርላሜንታዊ ስርዓት ጠቅላይ ሚኒስትሩ በአንድ የምርጫ ክልል የሚመረጡና በፓርቲያቸው የሚሰየሙ በመሆናቸውና ህዝብን የሚመሩ መሆናቸው ደግሞ እንደ ክፍተት ቀርቧል። ለዚህም መንገድ የፈለገው ይኸው ቡድን የኢትዮጵያ ህዝብ በቀጥታ የሚፈልገውን መሪ በምርጫ እንዲመርጥ ማድረግ ምክረ ሀሳብ ተደርጎ ቀርቧል። ህዝብ በቀጥታ መሪውን እንዲመርጥ ማድረግ የተሻለ ስለሆነ የፕሬዝዳንታዊ ስርዓት ተስማሚ ነው የሚል ሀሳብ በሌላ በኩል ቀርቦበታል ሲሉ ተናግረዋል። የፕሬዝዳንታዊ ስርዓት ህዝቡ በምርጫ ወቅት የገባውን ቃል አፈጻጸም በመጠበቅ ተጠያቂነትንና ቁጥጥርን የሚያጠናክር ነው የሚል ሀሳብ ተያይዞ እንደቀረበ ተነስቷል። በተጨማሪም ጠንካራ ተቋማት በሌሉበት እና ብዙ ማንነቶች ባሉበት ሁኔታ ፕሬዝዳንታዊ ስርዓት አስፈላጊነት አይኖረውም፣ ይልቁንም አምባገነናዊነትን ይፈጥራል፣ ተጠያቂነትን ያላላል፣ እንዲሁም በፌዴራሉ መንግስት እና በክልሎች መካከል መራራቅን ይፈጥራል የሚሉ አስተያየቶች ደግሞ በተቃራኒው ቀርበውበታል ተብሏል። እንዲሁም ቅይጥ ስርዓትም እንደ ሀሳብ ቀርቧል። ቅይጥ ስርዓት ሁለቱንም የያዘ እንደመሆኑ የተለያዩ ልምድ ያላቸው ግለሰቦች ከፓርቲ ውክልና ውጪ እድል አግኝተው በክልልና በፌዴራል ደረጃ ሀገር እንዲጠቅሙ ይደረጋል። እንደ አማራጭ ቢታይ ተገቢ ነው የሚል ጥቂት ሰዎች ሀሳብ አቅርበዋል ተብሏል። ነገር ግን በሌላ በኩል ከሀገሪቱ ተጨባጭ ሁኔታ አንጻር ቅይጥ ስርዓት አፈጻጸሙ ውስብስብና ፖለቲካዊ መረጋጋት እንዳይኖር የሚያደርግ ነው የሚል ሀሳብ በአብዛኛው ተቀባይነት አግኝቷል ሲሉ በ50 ሆነው የተወያዩበትን ምክረ ሀሳብ አቅርበዋል። በትላንትናው ዕለት መግለጫ የሰጠው የኢትዮጵያ ሀገራዊ ምክክር ኮሚሽን የተነሱ ሀሳቦች ውሳኔ የሚያገኙት 500 ተመካካሪዎች ከተወያዩ በኋላ እንደሆነ ታውቋል። በአምቦ ከተማ 120 በሚል ቡድን በወንጀል የተጠረጠሩ 13 ግለሰቦች ላይ ክስ ተመሰረተ። በአምቦ ከተማ 120 በተባለ ተደራጅቶ የሚንቀሳቀስ ቡድን ሰላማዊ ዜጎችን በማሰቃየት፣ በመደብደብ፣ በማስፈራራት፣ ገንዘብ በመቀበልና ንብረት በመዝረፍ የተጠረጠሩ 13 ግለሰቦች ላይ የምዕራብ ሸዋ ዞን አቃቢ ሕግ አጠቃላይ 26 ተደራራቢ የወንጀል ክሶችን አቀረበ። መደበኛ ክስ የተመሰረተባቸው ተከሳሾች ካሳዬ ቀነኒሳ ጉልቲ፣ ታከለ ዳሮ ብሩ፣ አብዲሳ ጉደታ ባይሳ፣ ሀብታሙ አለማየሁ ጉታ፣ አራርሳ ንጉሴ ጉደታ፣ ማንጌ ተፈሪ ቡልቱ፣ ብርሃኑ ወይም ነጻነት ወንድሙ በሌለበት፣ ነሞና ጉታ አራርሳ በሌለበት፣ ገመቹ ጅራታ መንገሻ፣ ዲናሎ ወይም ጂፋር ቃበታ ደላንሳ፣ ሮቤራ ወይም ፊራኦል ፍቃዱ እንዳቡ፣ ቶኩማ ወይም ተመስገን ሞሲሳ፣ አበራ ኢንቺታ በንቲ ናቸው። ተከሳሾቹ በቡድን በመደራጀት ሰዎችን በስልክ በመከታተል በተለያዩ ግሮሰሪዎች ውስጥ በማጥቃት በመደብደብና ድርጊቱን በተንቀሳቃሽ ምስል ቪዲዮ በመቅረጽ ገንዘብ የመቀበልና ንብረት የማውደም ወንጀል ፈጽመዋል። አንደኛ ተከሳሽ ካሳዬ ቀነኒሳ በአምቦ ከተማ ወደ 10,000 ካሬ ሜትር የሚጠጋ ይዞታ በህገወጥ መንገድ በመያዝ በመገንባትና የሌሎችን ንብረት በመውሰድ ተከሷል። የምዕራብ ሸዋ ዞን ከፍተኛ ፍርድ ቤት የወንጀል ችሎት ተከሳሾችን የቀረበውን የክስ መቃወሚያ መርምሮ ብይን ለመስጠት ለነሐሴ 4 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። በሚቀጥለው ዙር ላይ መጋጨቶች ይጠበቃሉ። ዋናው ኮሚሽነር ፕሮፌሰር መስፍን ወገኖቻችን እየተነጋገሩ ነው፣ ግልጽ ሆነው እየተነጋገሩ ነው፣ ቅርብ ለቅርብ ሆነው እየተነጋገሩ ነው፣ እየተከባበሩ እየተነጋገሩ ነው። በቀደም 2 ቀን በፊት እንደነገርኳችሁ እዚህ ጥቃቅንና የሚቀጥለው ፌዝ ላይ መጋጨቶች ይጠበቃሉ። ምክንያቱም ሁላችንም ይዘን የመጣነውን ነው እዚህ የምናራግፈው። ይህ የመደማመጫ ፌዝ ነው፣ ተከባብሮ የመነጋገሪያ ፌዝ ነው። አንዳንድ ጊዜ ወደ ቁጣ እንሄዳለን፣ አንዳንድ ጊዜ ወደ መከፋት፣ ወደ መኮራረፍ እንሄዳለን። አንዳንድ ጊዜ ለዘመናት ይዘን የመጣነው ጥያቄ ስለሆነ በዚህ ፌዝ ላይ የመለያየት ፌዝ ስለሆነ በዚህ ብዙ ነገሮች ያጋጥማሉ ብያችሁ ነበር፣ ግን እንደተፈራው አይደለም። ቢያንስ እንግዲህ ውጭ የምታናግሯቸው ምን እንዳሏችሁ ባላውቅም እኔ ቢያንስ ያስተዋልኩት ነገር በሀገር ግንባታ ሂደት ላይ ነው እየተከታተልኩ ያለሁት። ያስተዋልኩት ነገር ብዙ መከባበር ያለበት ነው። ስለ ሃይማኖቶች በዚያ ሂደት ውስጥ ተነስተዋል። ሀገር ግንባታ፣ ስለ ኢትዮጵያዊነት ማንነት ብዙ ነገሮች ብዙ ጉዳዮች ተነስተዋል። ያ ሁሉ ሆኖ ግን ትልቅ መከባበር የታየበት ነው። አልፎ አልፎ የሚነሱ ግጭቶች አጋቢዎች መኖራቸው ግን እጅግ በጣም አስፈላጊ ነው። ስለዚህ ስኬቱ በጣም ጥሩ ነው። ነገር ግን አሁን ወደሚቀጥለው ስልጣኔያዊ ፌዝ ላይ ስንሄድ ያው ድምጾች ይጨምራሉ፣ ሀሳቦች ይጨምራሉ፣ እውቀት ይጨምራል። አሁንም የኔ ሀሳብ የሚለው ቀስ በቀስ እዛ ላይ የተወጣ የኛ ሀሳቦች ወደሚለው ቀስ እያልን እየተጠጋን ስለሆነ እንግዲህ በሂደት ወደ 500 ላይ ስንደርስ በጣም የተሻለ ውጤት ኢትዮጵያ ይሄ ዘመናችን መጨረሻ ዓመታችን መጨረሻ ከመጠናቀቁ በፊት በተወሰኑ አጀንዳዎች ላይ ወደ ምክረ ሀሳብ ደርሳ
ደርሰን ለ2019 ትልቅ ብስራት እንሰማ ይሆናል ብለን ተስፋ እናደርጋለን። ፕሮፌሰር መስፍን አርአያ የምክክር ኮሚሽኑ ዋና ኮሚሽነር ትላንት ሐምሌ 21 ቀን 2018 ከሰጡት መግለጫ የተወሰደ። የማዕከላዊ ኢትዮጵያ ስምጥ ሸለቆን በዩኔስኮ ጂኦ ፓርክ ለማስመዝገብ የግምገማና ምዘና ስራ ተጠናቀቀ። የዩኔስኮ የገምጋሚ ቡድን የማዕከላዊ ኢትዮጵያ ስምጥ ሸለቆ ጂኦ ፓርክን በዓለም አቀፍ የእውቅና መዝገብ ላይ ለማስፈር የሚያስችለውን የመስክ ምልከታና የምዘና ስራ ሐምሌ 14 እስከ 16 ቀን 2018 ዓ.ም ማጠናቀቁን አስታወቀ። የቱሪዝም ሚኒስቴር እንዳስታወቀው ኢትዮጵያ በስልጤና ቡታጅራ አካባቢዎች የሚገኙ የመካከለኛ ኢትዮጵያ የስነ ምድር ጂኦሎጂካል ስምጥ ሸለቆን መሰረት በማድረግ ያቀረበችው የእውቅና ጥያቄ አገሪቱ ለመጀመሪያ ጊዜ ያዘጋጀችው የዓለም አቀፍ ጂኦ ፓርክ እጩነት ነው። የ2 ዓመታት ዝግጅትና የመስክ ምዘና ይህ የእውቅና ጥያቄ የቀረበው በቱሪዝም ሚኒስቴር ከአካባቢው የጂኦሎጂ ባለሙያዎች ነው። የላሊበላ አስተዳደር ትልቅ ችግር አለበት። ተጓዥ ጋዜጠኛው ዳቪድ የአዘርባይጃን ተወላጅ ተጓዥ ጋዜጠኛ ነው። ከሰሞኑ ላሊበላን ጎብኝቶ ነበር። ማንም ሰው እንዲታሰር አልፈልግም ያለው ጋዜጠኛ በላሊበላ እየተዘዋወረ ሲጎበኝ ከተቀመጠለት ዋጋ በላይ የጠየቁ ሰዎች ላይ ባነሳው ቅሬታ ማህበራዊ ሚዲያው አጥለቅልቆ ሰዎች መታሰራቸው ይታወሳል። ነገር ግን ዳቪድ በፌስቡክ ገጹ ላይ ባጋራው መልእክት ማንም ሰው እንዲታሰር አልፈልግም እና ችግሩን የግል ሰዎች እጅ እንዳይፈታውና የላሊበላ አስተዳደርም ትልቅ ድርጅታዊ ችግር እንዳለበትም አሳስቧል። ቃል በቃል የላሊበላ አስተዳደር ትልቅ ችግር አለበት ብሏል። ሰዎች ካለፉባቸው ችግር ተነስተው እንዲህ ሊያደርጉ እንደሚችሉ ገልጾ ነገር ግን ላሊበላን ለመጎብኘት የሚያስፈልገው ዋጋ ከዓለም አቀፍ የጉብኝት ስፍራዎች ጋር ሲወዳደር እጅግ ውድ ነው። ነገር ግን ከዚያ ክፍያ ጋር የሚመጣጠን የድህነት፣ የመጸዳጃ ቤት፣ የካርታና መሰረታዊ የልማት አገልግሎቶች የሉም ሲሉ ተችቷል። ቱሪስቶች ሲመጡ ኪሳቸው ላይ ብቻ ከማተኮር ይልቅ የቱሪዝም ሰራተኞችን ማሰልጠንና እንግዶችንም ከጉልበተኞች መጠበቅ እንደሚያስፈልግ አሳስቧል። የእዙ ትራንስፖርት ክፍል የትምህርት ደረጃ ቁሳቁስ ድጋፍ ተደረገ። የኢፌዴሪ መከላከያ ሰራዊት ሐምሌ 22 ቀን 2018 ዓ.ም የምስራቅ እዝ ትራንስፖርት ክፍል በሐረሪ ክልል አቦከር ወረዳ ለሚገኙ አቅመ ደካማና የኢኮኖሚ እጥረት ላለባቸው ህጻናት የሚውል የትምህርት መረጃ ቁሳቁስ ድጋፍ አድርጓል። የእዙ ትራንስፖርት ክፍል ኃላፊ ኮሎኔል ሻምበል መኮንን ምስራቅ እዙ ህዝቡ በሰላም እንዲኖር እንዲሁም ሰላምና ልማቱ እንዲፋጠን በማድረግ ረገድ ተልዕኮውን እንደተወጣ መሆኑን ገልጸው ለተማሪዎች የተቻለውን ድጋፍ እያደረገ መሆኑንም ተናግረዋል። ከህዝቡ አብራክ የወጣ የህዝብ ልጆች በመሆናችን በሐረሪ ክልል አቦከር ወረዳ ለሚገኙ ለአቅመ ደካማ ቤተሰብ ልጆች የሚውል የትምህርት ቁሳቁስ ድጋፍ አድርገናል። ወደፊትም ሰራዊታችን የተገነባባቸውን እሴቶች በተግባር በማዋል የድላችን ምንጭ ከሆነው ህዝባችን ጎን እንቆማለን ሲሉ ገልጸዋል። የትራንስፖርት ክፍሉ በሚገኝበት አካባቢ ቀደም ባሉ ጊዜያት በወረዳ የተለያዩ በጎ አድራጎቶች እያከናወነ የመጣ መሆኑን አስታውሰው ለ15 ተማሪዎች የሚሆን 15 ደርዘን ደብተር፣ 15 ደርዘን እርሳስ፣ 15 ቦርሳና የተለያዩ ቁሳቁሶች በመደገፍ ህዝባዊነታችንን የሚያጎለብት በጎ ተግባር ሰርተናል ብለዋል። የአቦከር ከተማ አስተዳደር አቶ ሱልጣን ሳኒ በበኩላቸው ምስራቅ እዝ የሀገራችንና የአካባቢያችንን ሰላም፣ ልማትና እድገት ለማስጠበቅ ባለው ከወረዳው ህብረተሰብ ጋር ጥብቅ ቁርኝነት እንዳለው ገልጸው ዛሬ የተደረገውን ድጋፍ ሰራዊቱ ከህዝብ የወጣ ህዝብን እያገለገለ ያለ መሆኑን በተግባር ያሳየ ነው ሲሉ ተናግረዋል። ሰራዊቱ ህዝባችን ከውጭ ጠላቶችና ከውስጥ ባንዳዎች በመጠበቅ ሌት ተቀን ህይወቱን እየሰጠ ያለ መሆኑን በመረዳት ሁሌም ከሰራዊቱ ጎን እንሆናለን ያሉት የወረዳ አስተዳደሩ የተደረገውን ድጋፍ 15 ተማሪዎች ትምህርታቸውን ያለ ችግር እንዲጀምሩ ስለሚያግዛቸው ትልቅ ምስጋና አለን ብለዋል። የዘመን አቆጣጠር ይቀየር ተባለ። በምክክሩ ላይ የኢትዮጵያ የዘመን አቆጣጠር በተመለከተ የተለያዩ አማራጮች ቀርበዋል። በኢትዮጵያ የዘመን አቆጣጠር ውስጥ ሂጅራ ወይም እስላማዊ የዘመን አቆጣጠር ይካተት፣ ዓመተ ምህረት የሚለው ይቅርና አሁን ያለው የፈረንጆቹ አቆጣጠር ይቀጥል፣ እንዲሁም ከእስልምናም ሆነ ከክርስትና ሃይማኖቶች ነፃ የሆነ የዘመን አቆጣጠር እንከተል የሚሉ ምክረ ሀሳቦች መቅረባቸው ታውቋል። በተነሱት አጀንዳዎች ላይ እስካሁን ውሳኔ ላይ አልተደረሰም። የውሳኔ ሂደቱ ገና መሆኑም ተገልጿል። ክቡራን ተመልካቾቻችን ለዛሬ ያዝናቸው ዜናዎች ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ቆይታ።